አዲስ 1879 ይህ የአዲስ 1879 ሙሽት ነው። በ1960 ዓመተ ምህረት የፖሊስ ሰራዊት ሙዚቃ ክፍል የተቀጠረው ድምፃዊ ከሚወዳት ጓደኛው ጋር ኑሮን መኖር ጀመረ። ሕጋዊ ጋብቻ ባይኖራቸውም ኑሯቸው የሞቀ የደመቀ ነበር። ድምፃዊው ከሥራ ሲመጣ በስስት የምትቀበለው ጓደኛውን አግብቶ የመኖር ሰርግ ደግሶ ሀገር ይወቅልኝ ለማለት እየተሰናዳ ባለበት ወቅት የጓደኛው ጸባይ ተቀያየረበት። የምትወደው ጓደኛው ቤተሰቦቿ ጫና እያደረጉባት መጣች። ድምፃዊው ቤቱን ለማሟላት ደፋ ቀና በሚልበት ወቅት አብራው የነበረችው የትዳር አጋሩ ልትሆን የተዘጋጀችው ቤተሰቦቿ ባደረሱባት ጫና እርሱ ከሥራ ቤቴን፣ ውዴን፣ ፍቅሬን ብሎ ሲመጣ ጥላው ጠፋች። ደነገጠ። ድንገት ወጣ ብላ ይሆናል ትመለሳለች ብሎ ቢጠብቅም እንደወጣች ቀረች። ቤተሰቦቿ ወደ ውጭ ሀገር ሰደዷት። ትልቅ ተስፋ ብዙ ሕልም የነበረው ድምፃዊው በጣሙን አዘነ። እየወደዳት የግሉ ለማድረግ እየደከመ ባለበት ወቅት ባዶ ቤት ምንም ሳያስቀይማት ብቸኛ አድርጋው ሄደች። ሐዘኑ ከፋበት። ብቸኝነቱን ሊተወው አልቻለም። ድምፃዊ ነውና ባዶ ቤት ትዝታውን ይዞ መቀመጥ አልቻለም። ዜማ ወጣ። የደረሰበትን የሆነውን ነገር ለገጣሚ ተስፋዬ አበበ አንድ በአንድ ነገራቸው። አዘኑለት። አይዞ ይህንንማ ውብ አድርገን እንሰራዋለን ብለው ውብ ግጥም ሰጡት። ዜማውን እርሱ ተወጣው። አላስቀየምኳትም፣ ፍቅሬን ምን አኮራት ብሎ ጠየቀ። እወዳታለሁ፣ ምንም አልበደልኳት ብሎ እውነታውን ተናገረ። ጥላኝ ከምጠፋ እኔን ብቸኛ አርጋኝ በማለት ብቸኝነቱን ገለጸ። ምናለ ጥፋቴን ገልጻ ብታስረዳኝ በማለት ውዱን ጠየቃት። መልስ አልሰጠችውም። ይህን ውብ ሥራ የሚወዳትን በማጣቱ የዘፈነው ድምፃዊ ታደለ በቀለ ነው። ፍቅሩን ውዱን አሁንም ይጠይቃታል። አላስቀየምኳትም፣ ፍቅር ምን አስቆጣት? እወዳታለሁ፣ ምንም አልበደልኳት። ጥላኝ ከምጠፋ እኔን ብቸኛ አርጋኝ ምን አለ ጥፋቴ ገልጻ ብታስረዳኝ። እሷን ትቼ ሌላ ፍጹም አልወደድኩም ያለኝ ስሜት። ድምፃዊ ታደለ በቀለ አላስቀየምኳትም በማለት በ1962 ዓመተ ምህረት ባወጣው ዘፈኑ ቢጠይቅም ከወዲያኛው መስመር መልስ አልመጣለትም። ዘፈኑ ግን በወቅቱ ተወዶ በሸክላ ታትሞ በደንብ ተሽጦለታል። በራሱ ላይ የደረሰውን የፍቅር ታሪክ በዘፈን ያወጣው ድምፃዊ ታደለ በቀለን ይህን የመሰለ ውብ ሥራ ስለሰራልን ከልብ እናመሰግነዋለን። ውድ የአዲስ 1879 አድማጮች፣ ማንም ምንም ቢያስቀይመንም
ቂም አንያዝ። ሁሉን ነገር በይቅርታ እንለፈው። በመነጋገር ችግሮቻችንን ለመፍታት እንሞክር። በቀለኛ እንሁን። ሁሌም በይቅርታ ነገሮችን ለማለፍ እንሞክር። ይህንንማ መቻጣ ነው። ሁሌም በማወቅም ይሁን ባለማወቅ የሚያስቀይሙንን ይቅር እያልን እርምጃችንን ወደፊት እያፈጠንን እንገኛለን ማለታችሁን ገምተን ደስ ብሎናል። አሁንም አዲስ 1879 የተለያዩ ታሪካዊ መረጃዎችን፣ ጠባዩ ወጎችን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን መጣለን። እናመሰግናለን። አዲስ 1879